ሰላም ሰላም ጤና ይስጥልኝ እንዴት ናችሁ ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ዛሬ ደግሞ የምንሰራው ፒሳ ነው። ፒሳ የጾም ፒሳ እንሰራለን ማለት ነው። ለአሰራር ቀላል ነው። በጣም ግሩምና ጣፋጭ ነው። እንኳን ወደ አሰብ በሰላም መጣችሁ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ጋበዝኳችሁ። ለነበራችሁትም በጣም ነው የማመሰግነው። መልካም ቆይታ ከአሰብ ቲዩብ ጋር። እንግዲህ ወደ ስራው ስንገባ ነቢቶ አድርጌያለሁኝ። ከዛ ደግሞ 1 ኪሎ ነው የምጋግረው። 3 ማንኪያ ስኳር አደርጋለሁኝ። ከዛ ደግሞ ግማሽ ማንኪያ ደግሞ ጨው አደርግበታለሁኝ ማለት ነው። ከዛ በመቀጠል ለብ ያለ ውሃ አደርጋለሁኝ። ለብ ያለ ውሃዬን ካደረኩኝ በኋላ ዱቄቴን አደርግና 1 ኪሎ ዱቄት ነው። ያው አላቆየሁትም ብዙ ወዲያው ነው ዱቄቱን ያደረኩት አድርጌ አቦካዋለሁ ማለት ነው። በጣም ትር ማለት የለበትም ለምለም አድርገን እናቦካዋለን ማለት ነው። ከዛ በኋላ እያቦካን እያለን በመሃል ቤኪንግ ፓውደሩን አደርግበታለሁ ማለት ነው። መጀመሪያም ላይ ማድረግ ይቻላል። እኔ አሁን ያደረኩት በደንብ አድርገን እናቦካዋለን ማለት ነው። የጾም ባይሆን ኖሮ እንቁላልና ወተት አደርግበት ነበረ። ግን ያው ይሄ ለጾም ስለሆነ እንቁላልና ወተት አላደረኩበትም ማለት ነው። እንደዛም ሆኖ በጣም ነው የሚጣፍጠው። እንደዚህም ሆኖ ማለት ነው በጣም ነው የሚጣፍጠው። ልዩ ነው። በደንብ ግን እናሸዋለን። ማሸት ያስፈልገዋል። ካሸነው በኋላ በላስቲክ አድርገን ሸፍነን 1 ሰዓት ተኩል እናስቀምጠዋለን። ከ1 ሰዓት ተኩል በኋላ እንዴት ንፍትፍት እንዳለ ደስ በሚል ሁኔታ ቦክቷል። ከዛ በኋላ ይሄንን አንድ ጊዜ እንመልሰውና መለስ አድርገን የምናዘጋጀው ሌላ ነገር አለ። ወደዛ እንሄዳለን። እንግዲህ ይሄኛውን እናስቀምጥና እዚህ ጋራ እየከተፍኩት ብትንጃ አለኝ። ብትንጃውን ከትፌ ጨው አደርግበታለሁ። ጨው አድርጌ አስቀምጠዋለሁ፣ ዘፈዝፈዋለሁ ማለት ነው። ጨው ስታደርጉበት የሆነ ምርር የሚል ነገር አለ። ብትንጃ አለው። ያ በጨው አርጋችሁ ስዘፈዝፉት የሚመራው ነገር ሁሉንም ይወጣና ይጠፋል ማለት ነው። አሁን ብትንጃዬን ዘብዝፍ ያለሁኝ። እዚህ ጋር ቀይ ሽንኩርትና ነጭ ሽንኩርት አለኝ። ለፒሳችን የሚሆን ሶስ እናዘጋጃለን ማለት ነው። እዚህ ጋር ደግሞ ዝኩኒ አለኝ። እዚህ ጋር ቲማቲም አለኝ። ፓፕሪካ አለኝ። እንግዲህ እንዳልኳችሁ ብትንጃዬ ተዘብዝፎ ነው ያለው። ሽንኩርቴ ላይ ደግሞ የጣድኩት ሽንኩርት ላይ ዘይት አደርግበትና አቁላለዋለሁ። በደንብ አድርጌ አበስለዋለሁኝ። ቲማቲሙን እናጣጥመዋለን ማለት ነው በቅመም። ከዛ እዚህ ጋር የወረቀት ሳልሳ አለ። ቲማቲሙ ነው፣ የተፈጨ ቲማቲም ነው። እሱን አደርግና በደንብ አድርገን ውሃ እናደርግበታለን። ከዛ በኋላ በደንብ አድርገን እናበስለዋለን። አሁን ስታዩት እንደዚህ ቀጭን ነው። እሳት በደንብ ሲመታው መካከለኛ የሆነ ውፍረት ያመጣልናል ማለት ነው። ልክ እንግዲህ እንደምታዩት እየበሰለ ነው። እዚህ ጋር ባዚሊኮ አድርጌበታለሁ። ቆንጆ ሆኖ በስሏል። ሁለተኛውን ደግሞ የምንሰራው ነገር አለ ብያቸዋለሁኝ። ሽንኩርት አደርጋለሁኝ። እዚህ ጋር አሁንም ባዚሊኮ አድርግበትና በደንብ አድርጌ አቁላለዋለሁ። ምክንያቱም ብትንጃውና ዝኩኒው በቀጥታ አይበስልልንም። ከፒሳው ጋር ብቻ በሚጋገርበት ሰዓት አይበስልም። ስለዚህ ትንሽ እዚህ ጋር ቀምመን ሞቅ እናደርገዋለን። እሳት በጣም አናበስለውም። በስሱ ለብ እናደርገዋለን። ብትንጃ ያለ ዝኩኒ አድርጌያለሁኝ። ይሄንን ደግሞ በደንብ አድርጌ እዚህ ጋራ ከቅመሙ ጋር አቃምሜ አዘጋጀዋለሁ ማለት ነው። ሁሉ ነገር እዚህ ጋር አለ። ሽንኩርት አለው፣ ዘይት አለው፣ ባዚሊኩም ቅመሙ አለው።
ዝኩኒያችንም አለው። ስለዚህ ሁሉንም በሚገባ እንደዚህ አድርገን ትንሽ ለብ ለብ ነው የምናደርገው። ቀዝቃዛ እሳት አድርገን ነው የምናደርገው። አሁን በግማሽ ደረጃ እናበስለዋለን። በኋላ ደግሞ ፒሳው ጋር ደግሞ ሲገባ አንድ ላይ ደግሞ በደንብ ይበስላል ማለት ነው። እዚህ ጋር ደግሞ ፒልስ አድርጌበታለሁ። ማሽሩም አድርጌበታለሁ። ማሽሩም ደግሞ እንደዚሁ ትንሽ ሞቅ ሞቅ እናደርገዋለን አብረን። እርግጥ ማሽሩሙ የተዘጋጀ ነው፣ ግን እንደዛም ሆኖ ቅመሙን ማግኘት ስላለበት አብረን ለብለብ እናደርገዋለን ማለት ነው። ማሽሩማችንን ጨምረናል። አሁን ደግሞ የቀረን ነገር ፓፕሪካ እናደርግበታለን ማለት ነው። ፓፕሪካችንንም እንደዚሁ አብረን እናዋህደዋለን ማለት ነው። ጨው አደርግበታለሁ ትንሽ። እንግዲህ ሊጤ ደግሞ ሁለተኛው ዙር ይሄንን ይመስላል ማለት ነው። አሁን ከሁለተኛው ዙር እንደዚህ አድርጌ አስተካክልና እደመጥጠዋለሁ ማለት ነው። እስበዋለሁኝ። ስስ አድርጉት። ፒሳ ስስ ቂጣ ሲሆን ነው ቆንጆ የሚሆነው። ወፍር ማለት የለበትም። የፒሳ እንትን ስስ እንደ ወረቀት አድርጋችሁ ስታደርጉት በኋላ ደግሞ እሳት ሲመታው የመነፋት ባህሪ ስለሚያመጣ ስስ አድርጉት። ያው እንግዲህ በምጣድ ነው የምጋግረው ዛሬ። በመጥበሻ ማድረግ ይቻላል፣ በፍሩም ማድረግ ይቻላል። እኔ ግን ዛሬ በምጣድ ነው የፈለግኩት መጋገር። ቂጣዬን በሚገባ ከዳመጥኩት በኋላ ምጣዴ ላይ አድርጌ በሚገባ አስተካክዬ ቆረጥኩት ጫፍጫፉን። ከዛ ያዘጋጀሁትን ስልስ አደረግኩት ማለት ነው። የስልሱ ቃናው ሽታው ልነግራችሁ አልችልም። ከዛ ስልሱን ካደረግኩኝ በኋላ በደንብ አድርጌ አዳርሰዋለሁ ማለት ነው። እንዳልኳችሁ መጀመሪያ ላይ ተናግሬያለሁ አልተናገርኩም አላውቅም። ሊጡን ሳቦካው ዘይት አድርጌበታለሁ። አላውቅም ተናግሬያለሁ አልተናገርኩም አላወቅኩትም። ምስሉ ላይ ግን ያለ ይመስለኛል። እዚህ ጋራ ያልበሰለ ቲማቲም አለ። ቅድም ከሰራሁት ከአትክልቱ ጋራ አላበሰልኩትም። ምክንያቱ ቲማቲም ለመብሰል በጣም ብዙ ጊዜ አይፈጅም። ስለዚህ አሁን ነው ያደረግኩት፣ ጥሬውን ማድረግ ማለት ነው። ዝኩኒያችን ሁሉ ነገር እንደዚህ በስሱ በስሎልናል። እንግዲህ እንደምታዩት ደስ በሚል መንገድ እያደረግኩት ነው። በጣም አልበሰለም። አሁን ግን አብሮ ይበስላል ማለት ነው። ከሁሉም እያደረግኩኝ ፒሳዬ ላይ አደርጋለሁ ማለት ነው። ከማሽሩሙም ከበቲንጃውም ከፓፕሪካውም ከሁሉም ማለት ነው። አንድ ነገር የቀረኝ ነገር አለ። እሱ ደግሞ መጀመሪያ አላበሰልኩትም፣ የተዘጋጀ ነው። እሱ ብዙ ሰዓትም አይፈልግም። እሳትም ብዙ ስለማይፈልግ ነው ያላስገባሁት። ግን አሁን አስገባዋለሁ ማለት ነው። አተር አስገባበታለሁ። አተሩን እዚህ ጋር እንደምታዩት ላይ ነስንስ አደርግበታለሁ ማለት ነው። አሁን እዚህ ጋራ ትንሽ ጫን በሉት። ምክንያቱም ቺዝ ስለሌለ ከላይ ቺዝ ስለማናደርግበት በኋላ ውድቅ እንዳይል ትንሽ ጫን ብለን ማገናኘት። ከላይ ደግሞ ትንሽ ከስልሱ ላዩ ላይ ማርከፍከፍ በስሱ ማለት ነው። ምክንያቱም ጥብቅብቅ እንዲል ያግዘዋል ማለት ነው። እዚህ ጋራ የተዘጋጀ የፒሳ ቅመም አለ። የተዘጋጀ ነው። በቤታችሁ ማዘጋጀት ከፈለጋችሁ ቆንዶ በርበሬውን በክርቱ መውቀጥ ማዘጋጀት፣ በደንብ ሳይደቅ ጦስኝ፣ ባዝሊኩም እና በርበሬ ደግሞ
ጥሬ በርበሬው ሽርክት ሽርክት ተደርጎ የተወቀጠ አለ፣ ያልደቀቀ። እነሱም 3-4 ቅመም አድርጋችሁ እሱን ማዘጋጀት ትችላላችሁ እቤት ውስጥ። ይሄ ግን የገዛሁት የተዘጋጀ ነው። እሱን ከላይ ነስንሳችሁ ምጣዳችሁን ትገጥማላችሁ፣ ወይ ደግሞ በመጥበሻም ከሆነ መጥበሻችሁን ትገጥማላችሁ። አሁን እዚህ ጋራ ፒሳዬ ልክ በዚህ በምታዩት መንገድ ከታች በስሏል፣ ከላይም በስሏል። ግን እሳቱን ደግሞ አጠፋዋለሁ። አሁን እሳቱን ካጠፋሁት በኋላ ደግሜ በእንፋሎቱ አበስለዋለሁ ማለት ነው። ኦኬ፣ አሁን በጠፋ እሳት ላይ ደግሞ በደንብ ሆኖ በስሎ ይሄንን ይመስላል። ይኸውት አሁን ተያይዟል ማለት ነው። በደንብ ተያይዞልኛል። ሁለተኛ ፒሳዬንም ደግሞ ልክ በዚሁ መንገድ አደርገዋለሁ ማለት ነው። ሊጤ እንደዚህ አድርጌ አንስቼ የዳመጠጥኩትን አሁን እዚህ ጋራ ሳብ ሳብ አደርገዋለሁ ማለት ነው። እስከ ጫፍ እስኪደርስልኝ ድረስ ሳብ ሳብ አደርገዋለሁ። መጥበሻም ላይ ልክ በዚሁ በምታዩት መንገድ መጥበሻ እሳቱን ቅዝቅዝ አድርጋችሁ መጥበሻ ላይ ማድረግ ይቻላል ማለት ነው። ይሄንንም ልክ በቀድሞ አይነት መንገድ አሁን ይሄንን ሳደርገው እሳቱ ጠፍቷል። ጋዙን ምጣዱን ቅድም እሳት እንዳጠፋሁት ነው፣ አልለኮስኩትም። ግን ሞቅ የማለት ስለሞቀ ሊጡን ትንሽ የማብሰል ባህሪ ይታይበታል። አሁንም ሁሉን ነገሮችን በደንብ አድርጌ አደርጋለሁኝ ማለት ነው። አሁንም ጫን 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 እያደረግን በደንብ አድርገን እናዘጋጀዋለን ማለት ነው። ውድና እየተከበራችሁ የአሰብ ቲዩብ ቤተሰቦች ፒሳችን እንደዚህ በሚያምር መንገድ ተቀርቧል። እየቆራረጥኩት ነው። በጣም ያምራል። በጣም በጣም ትወዱታላችሁ ብዬ ተስፋ አደርጋለሁ። መልካም ማዕድ እንግዲህ በየቤታችሁ እንድትሰሩት ግብዣዬ ነው። በጣም ቀላል ነው ለአሰራርም። እዩት፣ በጣም ስስ ነው። እዩት፣ በጣም ነው የሚያምረው ለመናገር። እንግዲህ በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ ተመኘውኝ። ኮመንት ጻፉልኝ፣ ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ። ቻው፣ ደህና ሁኑ።